ዛሬ ማን ነው? እና እንዴት ነሽልኝ አንቺ? ሁሉ ሰላም? እኔ አላለሽ ደህና ነኝ አልሐምዱሊላህ። እንዴት ነው? አንቺ ለምንድን ነው ስሜን የምታጠፊው? ለሰው እየደወልሽ ስሜን የምታባከኒው? ይግባሽ አላወራሽ ሶስት ስሜን ለእንትን ምን አድርጌሽ ነው? እንደው ምን በድሌሽ ነው እንደው? እና ከማን ጋር ነኝ እንዴ? እኔ ምን በሽታ ሆነብሻለሁ? እኔ በሽታ አልሆነብሽም፣ ግን አንቺ እንደዛ አትበይ፣ ጥሩ አይደለም እንዴ። የምን በሽታ ነው የምሆነብሽ? ምን አጥፍቼ እንደው ምን በድዬ እኔ በቃ የዋህነቴ እኮ እንደዛ ነው የሚያደርገኝ። በቃ እንዴ ቆይ ምን ብዬ ልንገርሽ? ራስሽ ያደረግሽ ነው ራስ ታውቂያለሽ እንዴ። ጉድ እኮ ነው። እኔ ያላደረኩትን ምን አድርጌያለሁ ልበልሽ? ውዴ ምን ልንገርሽ? እሺ እንኳን ስለ አንቺ መጥፎ ነገር ላወራ ይቅርና ስለ ራሴ እንኳን እንደዚህ ፈታ ብዬ መረዳት እንደሌለ እያወቅሽ ምን ብዬ ለማንኛውም እኔ ያወራሽበትን አንቺ ታውቂያለሽ፣ እኔ የሰማሁትን ሰምቻለሁ። እንደዚህ ግን አልጠብቅሽም። ለምለው ከሌለ ባላ ደስታ ነስሻና ዛሬ እኔ አልተነሳም። እኔ ድክም ብሎኝ ነው ራሴ። አሁን ገና ነው የመጣሁት። እንደዚህ ውዴ እያልሽ አንጀቴን ትበያለሽ አይደለ? ነው ማረ ምን ምሬን ነው ገባ ጥያቄ ጠይቅኝ ነው ወይ ግልጹ እንደዚህ ትንሽ ንግግር አድርጊ ወይ ደግሞ ራስ ዝም ምናምን አትይኛ የለው ጌታምጤስ እንደነገርሽ ነው ታውቂያለሽ። ለማንኛውም እኔ ፕራንክ ላደርግሽ ነበረ፣ አንጀቴ አልቻለም ማለት ነው። በቃ እንደው አንጀቴን ስታንሰፈስፍ ከተውኩሽ ሲጀመር እኔ ማልችልበትን ማድረግ እንደገና ደግሞ አንቺ በቃ አንድ ጀሪካን ማለት ነው ለላሽ ለመጥፋት ራስ ወደና ራሴ ከዛሬ ጉንፋን ተፈይደና ስራ የሰራው እያልኩ አስባለሁ። አንቺ ደግሞ ጭራሽ በት ስሜ ምን ያልሽው ወዘጋግቢ ምን ላድርገው? አንዳንዴ ሲደብር ሳቅም ሳይመጣ ፈታ ማለቱ ጥሩ ነው። እና እንዴት ነው ስራ? እንዴት ነው ተመቻታለሽ? ቆይ ገረለው ድረገል መለስኩ ይሆነ አሁንማ ዩቲዩብ ላይ ነው የምለቀው። አይገርምሽም? እስኪ ለመጀመሪያ ጊዜ ቪዲዮ ልሰራ ነው። ግን ማድረግ እችልበታለሁ አልችልበትም? አሁን ነገረኝ የምለው ሰው እኮ ግራ ገባኝ። ምን አይነት ነገረኝ የምለው ሰው ግራ ገባኝ። ማንን ልበል? እከሌ ነው እንዳልል ሄደሽ የምትጠይቂ መሰለኝ። አሁን ጆሮ ላይ ዘግተሽ ማለት ነው። ከዛ ያወራሽበትን ቦታ ታውቂያለሽ። ከዛ አንቺ ደግሞ ውዴ ስትይ በቃ አልቻልኩም። እሱን ቆም አልቻለም እኮ የምር አስደንግጠሽ ነበር። ግራ ገባኝ። እችልኝ ከምርሽ ደንግጠሽ ነበር። ግን ወደ ታይምማ ሌላ ሰው እያወራሽ ሁሉ መስሎኝ ነበረ። የምር ሌላ ስልክ አንስተሽ እኔ እንድሰማ የሚያደርግሽ መሰለኝ። እና ምን ላድርግ ታዲያ? እኔ አላረኩም፣ አንቺን ነው። በዚህ ሰዓት ፕራንክ ይደረጋል። ግን ምን አይነት ስሜት ተሰማሽ? ግን እኔ ግን በቃ እኔ ለራሴ ሳቂ እያመለጠኝ ስለሆነ የነቃሽብኝ ነበር የመሰለኝ።
አንቺም ነቅተሽ ፕራንክ ማለት ግን የምር የሆነ ደነገጥኩኝ። እንዴ ደግሞ ማን አውርታ ነው ደግሞ ይሆናል አይደለ? ለማንኛውም ተሳክቶልኛል። በቃ በዙ ቀጥልበታለሁ ማለት ነው። ምክንያት ነው የምፈልገው። እንዳትቀጥይበት እንዴ ታስደነግጭኝ። እሺ አስለቀሰው ምሮሽ ነው ማልቀስ አልችልም። በቃ ባንቺ ጀመሪያለህ ማለት ነው። በቃ ለማመድብሻለሁ። ዛሬ መጀመሪያ ነው። ዋለሽ ዞሮሽ ላይ ከመዘጋው ወደግ ኖርስ ውዴ ስታይ አንቺ ተንሰፈሰፈኩ። ኧረ ቢስሚላህ አንቺ ነሽ